ዜናው በዝርዝርም ዶክተር አብይ አህመድ የኢትዮጵያን የጠቅላይ ሚኒስትርነት ስልጣን በይፋ ከያዙ ዛሬ 7ኛ ዓመታቸውን ደፍነዋል። የህወሓት መራሹ የኢህአዴግ የ27 ዓመታት አገዛዝ በህዝባዊ ትግል ስልጣን ለማስረከብ የተገደደበት ለውጥ በብዙ ኢትዮጵያውያን ዘንድ የፖለቲካ ነጻነት፣ የእኩልነት፣ የዲሞክራሲና የልማት ተስፋ ፈንጥቆ ነበረ። ጠቅላይ ሚኒስትር አብይ አህመድ ስልጣኑን ሲረከቡ ባደረጉት ንግግርም ኢትዮጵያውያንን አንድ ለማድረግ የጎሳ መልክና ባህሪ የተላበሱ ግጭት፣ ቅሬታና አለመግባባቶችን ለማስወገድ የመናገርና የመጻፍ ነጻነትን ለማስከበር ከኤርትራ ጋር ሰላም ለማውረድ ከሁሉም በላይ ዲሞክራሲያዊ ስርዓትን ለማጠናከር የገቡት ቃል የህዝቡን ተስፋ ያኔ አድምቆትም ነበረ። በዲሞክራሲያዊ አስተዳደር ውስጥ የመጀመሪያውም የመጨረሻው መርህ በመደማመጥ የሐሳብ ልዩነትን ማስተናገድ መሆን አለበት። ኢትዮጵያ የጋራችን የኛ የሁላችን መሆኗን ተገንዝበን የሁሉም ድምጽ የሚሰማበት ሁላችንም የሚያሳትፍ ዲሞክራሲያዊ ስርዓት የመገንባቱን ትግል አጠናክረን እንቀጥላለን። መንግስታቸው በቀድሞ ስርዓት የታሰሩ ፖለቲከኞችን፣ የሃይማኖት መሪዎችንና ጋዜጠኞችን መፍታቱ፣ የተሰደዱትን ወደ ሀገራቸው እንዲገቡ መፍቀዱ፣ ተዘግተው የነበሩ የመገናኛ ዘዴዎችን መክፈቱ ደግሞ በህዝብ ዘንድ ከፍተኛ ተቀባይነት እንዲኖረው አድርጓል። ይሁንና በለውጡ መጀመሪያ ዓመታት የታየው በጎ ጅምር ቀስ በቀስ እየተሸረሸረ ተስፋውም እየበነነ መጥቶ ኢትዮጵያ ዳግም ወደ ጦርነት፣ ግጭት፣ የጎሳ ጥቃትና ሁከት ገብታለች። ጥቅምት 2013 የተጀመረው የሰሜን ኢትዮጵያ ጦርነት ብዙ መቶ ሺዎችን ከፈጀ በኋላ በድርድር ቢቆምም ዛሬ የትግራይ ክልል ከስጋት ከተፈናቃዮች ችግርና ከፖለቲከኞች ሽኩቻ አልተላቀቀችም። አማራና ኦሮሚያ ክልሎች የሚደረገው ግጭት፣ በየስፍራው የሚደርሰው ጥቃት፣ እገታም፣ ግድያ፣ ለስርዓትና ስርዓት አልበኝነት መዳረክ፣ የኑሮ ውድነትና ስራ አጥነት ታዛቢዎች በተደጋጋሚ እንደሚሉት የሀገሪቱን ህዝብ ለከፋ ስቃይና ተስፋ መቁረጥ ዳርገዋቸዋል። ባለፈው ጥር የተጠናቀቀው የግሪጎሪያኑ 2024 ለኢትዮጵያውያን ጋዜጠኞችና ለመገናኛ ዘዴ ባለሙያዎች ፈታኝና አስጊ እንደነበረ አንድ የመገናኛ ዘዴዎች ተቋም አስታወቀ። ዓለም አቀፉ የመገናኛ ዘዴዎች ድጋፍ IMS በምህጻሩ እንዳስታወቀው ኢትዮጵያ እንደ ቀዳሚዎቹ ዓመታት ሁሉ በግሪጎሪያኑ 2024 በግጭት፣ ጥቃት፣ እገታና የተፈጥሮ አደጋ እንደታወከች ነበረ። በዘገባው መሰረት በአማራና በኦሮሚያ ክልሎች የሚደረገው ውጊያ፣ የትግራይ ክልል ፖለቲካዊ ውጥረት፣ ደቡባዊ ምስራቅ ኢትዮጵያን የመታው ድርቅ፣ በአፋር ክልል በተደጋጋሚ የተከሰተው የመሬት መንቀጥቀጥ ከተደጋጋሚ ጥቃቶች ጋር ተደምረው የጋዜጠኞችን የመስራት ነጻነትና ደህንነት ለአደጋ አጋልጠዋቸዋል። በ2024 የተገደለ ጋዜጠኛ ግን የለም። ይሁንና 43 ጋዜጠኞች አንድም ታስረዋል፣ ሁለትም በቁጥጥር ስር ውለዋል አሊያም ታግተዋል። እንደ ዘገባው ግጭት በሚደረግበት በአማራ ክልል የታገቱ ቤታቸው ወይም ቢሮአቸው የተበረበረው ጋዜጠኞች ቁጥር አይሏል ይላል የIMS ዘገባ። በአማራ ክልል ራሳቸውን የሚያጠፉ ሰዎች ቁጥር እየጨመረ መምጣቱን የክልሉ ነዋሪዎችና የሕክምና ባለሙያዎች አስታወቁ። የደብረ ወርቅና የቢቸና ከተማ ነዋሪዎች እንደሚሉት በአንድ ወር ውስጥ ብቻ አንድ ቀበሌ ውስጥ ብቻ 3 ወጣቶች ራሳቸውን አጥፍተዋል። አንድ ቀበሌ ላይ ብቻ 3 ወጣቶች በዚህ ወር ማለት ነው ራሳቸውን አጥፍተዋል። ወንዶች ላይ ነው የሚበረው። ይሄው ደብረ ወርቅ ከተማ አስተዳደሩ ዙሪያ ነው እንግዲህ በዚህ ወር 3 ያጣ ነው የሚገርም። እኛ ጋር አሁን በቅርብ 2 ሰው ማቀዋል ሴቶችና ራሳቸውን ያጠፉ እንትኖች አሉ። እዛም ትሰማለህ እንደዛ አይነት ነገር እንዳልከው በርክቷል። የባህር ዳሩ የፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል የድንገተኛ ክፍል ኃላፊ ዶክተር ጓዴ ተዋበ እንደገለጹት ደግሞ ባለፉት 7 ወራት ውስጥ ብቻ ራሳቸውን ለማጥፋት የሞከሩ 156 ሰዎች ወደ ሆስፒታላቸው መምጣታቸውን አስታውቀዋል። በጣም ከተጎዱ በኋላ ሆስፒታል ከደረሱት መካከል ደግሞ ሕይወታቸው ያለፈ መኖሩንም ሐኪሙ አክለው አስታውቀዋል። የራስን የማጥፋት ሁኔታ በተለይ በዚህ 1 ዓመት 2 ዓመት የጨመረ መስሎ ይታየኛል። በተለይ በወጣቱ ላይ የጨመረበት ሁኔታ አለ።
ከመስከረም 21 2017 እስከ አሁን ማለትም እስከ መጋቢት 24 156 ኬዞች የሚሆኑት በራስን የመመረዝ ሁኔታ ተመዝግበው ይገኛሉ። በወራቤ አጠቃላይ ስፔሻላይዝድ ሆስፒታል የአእምሮ ሕክምና ስፔሻሊስት ዶክተር እስጢፋኖስ እንዳለማው ራስን ለማጥፋት የሚያስችሉ መነሻ ምክንያቶች በርካታ መሆናቸውን ጠቅሰው ዋነኞቹ ግን ድብርትና ቅጽበታዊ ሁኔታዎች የሚፈጥሩት እንደሆነ አስታውቀዋል። ራስን ስለማጥፋት ስናወራ ሁለት ነገሮችን ከግምት ውስጥ ማስገባት አለብን። አንዶቹ በደንብ እቅድ አውጥተው ራሳቸውን ያጠፋዋል። እነዚህ ብዙ ጊዜ ድብርት ህመም ጋር በሰፊ ይቆራኛል። አንዳንዶቹ ደግሞ ድንገት የሆነ ነገር ሲያጋጥማቸው ግልፍተኛ ሆነው ያጠፋዋሉ። ጥናቶች እንደሚያሳዩት ግን ኦልሞስት ከ95% በላይ የአእምሮ ህመም ይኖርባቸዋል ተብሎ ይታሰባል። ባለሙያው ከዚህ በተጨማሪም ጦርነቶች፣ ስራ ማጣት፣ ከፍተኛ ሐዘን፣ የማህበራዊ ቀውሶች፣ ከፍተኛ የአእምሮ ህመም፣ ጭንቀት ራስን ለማጥፋት መነሻ ሊሆኑ ይችላሉ ማለታቸውን አለምነው መኮንን ጠቅሷል። የእስራኤል ጦር ከትናንት ማታ እስከ ዛሬ ቀትር ድረስ በጋዛ ሰርጥ ላይ በከፈተው ጥቃት በትንሽ ግምት 40 ፍልስጤሞች መግደሉን ሐኪሞችና የሕክምና ባለሙያዎች አስታወቁ። ከሟቾቹ ከ10 የሚበልጡት ልጆች ነበሩ። የእስራኤል መከላከያ ሚኒስቴር እንዳስታወቀው ጦሩ በጋዛ ሰርጥ የከፈተውን ድብደባ አጠናክሮ ይቀጥላል። ይህ በእንዲህ እንዳለ የእስራኤል ጦር በቅርቡ ራፋህ ጋዛ ውስጥ ገድሏቸዋል የተባሉ የ8 የሕክምና ባለሙያዎች አሟሟት እንዲጣራ ጀርመን ጠይቃለች። የፍልስጤም ቀይ ጨረቃ ማህበር ባልደረቦች የነበሩት 8 የሕክምና ባለሙያዎች የተገደሉት በእስራኤል ጦር ጥቃት የተጎዱ ሰዎችን ለመርዳት በሚጣደፉበት መሃል እንደሆነ ተዘግቧል። አንድ የጀርመን ውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ ከበርሊን እንዳስታወቀችው ደቡባዊ ጋዛ ከተማ ራፋ ውስጥ የተፈጸመው ግድያ አስደንጋጭ ነው። ቃል አቀባይዋ አክላ እንዳለችው የሕክምና ባለሙያዎችና የሰብአዊ እርዳታ ሰራተኞች የጥቃት ኢላማ መሆን የለባቸውም። በተያያዘ ዜና የእስራኤል ቀኝ ጽንፈኛ የብሔራዊ የጸጥታ ሚኒስትር ኢታማር ቤን ግቪር የሙስሊሞቹ ቅዱስ መስጊድ አልአቅሳን መጎብኘታቸውን የአረብ መንግስታት አወገዙት። ግቪር እስራኤልና ፍልስጤሙ ደፈጣ ተዋጊ ቡድን ሐማስ ባለፈው ጥር ተኩስ ለማቆም መስማማታቸውን በመቃወም ከሚኒስትርነት ስልጣናቸው ለቀው ነበረ። የእስራኤል ጦር የተኩስ አቁሙን ስምምነት ጥሶ ጋዛን መደብደብ ሲጀምር ግን ዳግም ወደ ስልጣናቸው ተመልሰዋል። ቀኝ ጽንፈኛው ፖለቲከኛ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ካቢኔ አባል ከሆኑበት እንደ ግሪጎሪያኑ አቆጣጠር ከ2022 ወዲህ እስራኤል በኃይል በያዘችው ምስራቃዊ ኢየሩሳሌም ውስጥ የሚገኘውን የአልአቅሳ መስጊድ ቅጥር ግቢን ቢያንስ 8 ጊዜ ጎብኝተውታል። ዛሬ ያደረጉትን ጉብኝት ዮርዳኖስ፣ ሳውዲ አረቢያና ሐማስ አውግዘውታል።